አረ ቶሎ ብለን ሚዜውን እንምረጥ ዋንጫ መብላታችን በዚህ ይረጋገጥ አታገቢም ብለው እንደው ሲያሙሽ ቀን ይቆጥሩልሻል አሁን ሊደሩሽ በልልኝ አንተ ጋይስ እንደቀል ልንሞሸር እንደቀል ዋንጫውን ልንበላ ከለት ጨዋታዎችን ያሸነፍን እንግዲህ እዚህ ደርሰናል ያው ሚዜም እያመረጥን ነው እናንተና ግን ለአጃቢነት ማትመጥኑ ዛሬ 3 ነጥባችሁን ስለወሰዳችሁ እኛ ያሸነፍን ስለምትቃጠሉ በሱ ተጽናኑ ጋነርስ እንችላለን ማንን ሚዜ ማድረግ እንደምትፈልጉ ኮሜንት ላይ ጻፉልኝ ምረጡ ሚዜ መሆን የምትፈልጉም ተመዝገቡ ከነገሊት ውጪ we are gunners we are champion እርስ ደግሞ ምንድነው ሊያልቅ ሲል የምናገባቸው ጎሎች ግን እንዴ እኔ ነው ወርድስ በቃ እንችላለን ነው ማለት ቅድምን ያሸነፍኩ አሁን አንተ አሸነፍ ተንጣጣ በቃ ፕሊዝ ወያላ አንረባበሽ በቃ ምንድነው በቃ ምንድነው አንተ ቅድም አልቋጠርክም ልትል እና እኔ ላልቋጠር ነው ምን እንተዋወቃለን እንዴ በቃ ላሻ ቀበሮ በቃ ፍታ ዋዴ ነኝ አራገራት በጥጥ ወያላ ጆኮሬስ 2 ጎል አሁን ያስቸገረን ማን ነው ኦንጎል የሚባል ፈራሚያችን ነው ማለት ኦንጎል የምትባለው ፈራሚ ታገባለህ አታገባ አታሰልቸን በቃ አታሰልቸን እንዴ ሴት ፒስ ካልገባ ነሻጣ የለውም 3-0 አሸንፈን ሴት ፒስ ከሌለ ነሻጣ የለውም ነው ምን በቃ ገባ አይደለ we are the Gunners እንዴት ላስረዳችሁ ስሜቱ ከባድ ነው በሜዳ ተጫውቶ ማሸነፍ አንድ ነው ክሊንሺት መጨመር እሱም ተገቢ ነው አጥቂ ሲያገባ ግን ደስታው ሌላ ነው ዛሬው ይለያል የዛሬው በጣም ነው የሚለየው አስቡት ሰንደርላንድ ማለት ነው አይደለም ክሊንሺት ማለት ነው ኦን ታርጌታችንን ያበላሸ በሚያስፈልገን ሰዓት ደግሞ ነጥብ የወሰደ ክለብ ነውና እሱን እንዴት እንደተበቀልነው ታውቃላችሁ የሚያምር ዝግንን የሚያረግ የሚያምር የዙቢሜንዲ ጎል በዛ ላይ አጥቂያችን ተቀይሮ ገብቶ ያ ጸጉሩ የሚዳብሰው አወቃችሁታ ያለ ፔናልቲ ብዙ ጎል የለውም ይባላል አወቃችሁ ጸጉሩ እንዲህ ይነካካ ማለት እራሱ ስዊድናዊው እራሱ ማለት ነው ገብቶ ተቀያሪ ገብቶ 2 ጎል ስትታለች 2 ጎል አንዱን ላደብረው ተኝቶ ነው ሰለብሬት ያደረገው የዛሬው ይለያል ሰንደርላንድ በቃ ለነበረን ጊዜ በጣም ነው የምናመሰግነው የምትወስደውን ወስዳል ምንነጥቀናል በጣም ነው የምናመሰግነውና የዛሬው ይለያል ጎበዝ በቃ ደስ የሚል ሳምንት ነው የሚሆንልን ታዲያ ይሄ ደስታ የሚቀጥለው በምንድነው ሼባው በስተርጅናው ቁም ነገር ሲሰራ ማለት ነው ሳምንቱም አመቱም ይደራል ነው ሙላችሁ በቃ ይደራል ለምንድነው ተስፋ የምትቆርጡት ማለት አይደለም ተስፋ ለምንድነው የምትቆርጡት አረ ሰንደር አረ ተስፋችሁ እንዴት ነው ቅዳሜ ጥሩ ነው ምሽቱ አሸወይና ነው አው እንዴት ጥሩ አይሆን አይበገሬው የለንደኑ መድፍ ኢላማውን ሳይስት ሰንደርላንድን በኤሚሬትስ ስታዲየም በታትኖታል ልጓሙ እንደተበጠሰ ፈረስ ወደ ዋንጫው እየገሰገሰ ነው የአርቴታ ልጆች አይቀመሴና አይገመቴነታቸው እነሆ ቀጥሏል ታዲያ ይህንን የድል ግስጋሴ ማን ሊያቆሙ ይችላል ማን ሊገዳደረው ሲቻለዋል መድፈኞቹ ወደ ዋንጫው የሚያደርጉት ጉዞ የማይገታ መስሏል የለንደን መድፍ ኢላማውን አቃንቷል አሁን የቀረው ድልን መደጋገም ብቻ ነው ምሽቱ ሰላም ነው አሸወይና ነው ሰንደርላንድ ማን ነው የክለብ ኩታራ ሽንቱን ነው የሚለቀው ሲደርሰኛ ጋር አበላዋተ አሁንም እየቋጠ
ነው አርሰናል ላይ መድራ ቀሪላ ሁሉ ወያለው አልተቻለም። ዛሬም አሸንፏል። እንግዲህ ሐውሬው ማግብቷል። እንግዲህ ደግሞ በጣም የሚያስጠላው ደግሞ ቪላ ነጥብ ጥሏል። ስለዚህ አሁን እንደዚህ ያንጠባጠቡ ማለት ነው። ነገ ፈላው የግደታ ካላሸነፍክ ማለት ነው ከባድ ሁኔታ ውስጥ ነው የምትገባው። ከባድ ሁኔታ ውስጥ በቃ ዋንጫው የአርሰናል ነው። ዛሬ የአርሰናል ደጋፊ ቆንጆ እንቅልፍ የሚተኛበት ቀንም ነው። እንኳን በሜዳቸው በሰው ሜዳ ሽንፈቱን የማያውቁት መድፈኞቹም ሰንደርላንድን 3-0 ገርፎ አባረውታል። ዘንድሮ የዋንጫ ቁጭቱን በአራቱም ዋንጫዎች ላይ ለመወጣት እየተፋለመ የሚገኘው አርሰናል እነሆ የድል ግስጋሴውን በመሪነቱ አጠናክሯል። ዙቢሜንዲና ዩክሬሽ እንደተለመደው የመድፈኞቹ ኩራት መሆናቸውን ባስቆጠሩት ግብ አረጋግጠዋል። በዚህም አርሰናሎች በ56 ነጥቦች ርቀው የፕሪሚየር ሊጉን ሰንጠረዥ እየመሩት ይገኛሉ። ከዋንጫ ውጪ ወደ ውጪ አርሰናል ወደፊት። የዛሬውን የመድፈኞቹን ጨዋታና የዩክሬሽን ድንቅ 2 ጎሎች እንዴት አያችሁት? ሐሳባችሁን ኮሜንት ላይ ጻፉልን። የአርሰናል ደጋፊዎች ፎሎ እያደረጋችሁ ቤተሰብ ይሁኑ። ጀሞ በ9 ነጥብ ይላል ነው በ9 ነጥብ ይላል። ከሲቲ በ9 ነጥብ ርቃችኋል። ጀሞ በ9 ነጥብ ጀሞ ነገ ደግሞ ለኔ ተውት፣ ለኔ ለሃያሉ ክለብ ሊቨርፑል ተውት። ነገ ለኔ ተውት። ጀሞ ጥጉን ድራርጌ ጥጉን አስጅልሃለሁ። የሚገርም ጨዋታ ጀመው ነጥብ ትጠላላችሁ ብሎ ዓለም ቁጭ ብሎ ሲቋጠር አስገብታችሁ ሰንደርላንድን የሚገርም ጭዌ ማለት ነው። ጀመው የሚገርም ራይስ ምን አይነት ተጫዋች ነው ጀመው። ጋብሪኤል ቲምበር ጋብሪኤል ምን ሰው ነው? ሮቦት ነው ወይስ ኤአይ ነው? ኧረ ራይስ ጀመው። ኧረ አርሰናል የማንቸስተር ደጋፊ እንደዛ ትቧፉ ከከፈተ የአርሰናል ደጋፊ ምን ይበል? ይሄን መሰለ ንጉስ ቲም ይዞ የአርሰናል ደጋፊ እኮ ሀምብል እኮ ይወት ይሄን መሰለ ቡድን ይዞ ኮራ ጀነን የሚል ነው። ያ ከፍታፍ የችን ጨዋታ አሸነፍ 2026 ከገባ ከቪክቶር ጊዮኬሬሽ በላይ ያስቆጠረ የፕሪሚየር ሊግ ተጫዋች የለም። ተገቢውን 3 ነጥብ ወስደዋል። የካራባው ካፋቲግ ይታይባቸው ነበረ። አርሰናል እንደነበረው አርሰናል አይደለም። ግን እስቲ በቃ ዋንጫ ቡድን ከሆናችሁ እንደዚህ ነው የምትጫወቱት። ይመቻችሁ። ፎር ላይክ ሼር ማድረግ አይረሳ። አገርሽ ነበረ ባጥንተንጠልጥዬ ዘንድሮ ዋንጫው የአርሴኖ ብዬ እንግዲህ በለንግዲህ 3-0 ግባ ነው ገብተህ ታወጣዋለሽ እና ደግሞ ነው ማለት ይሄ ነው አርሰናል ግልከሪሽ የኔ አባት 9 ፖይንት ክሊር 9 ነጥብ ሆኗል። ነገ ደግሞ ይጥላል ሲቲ እንዳለ ገባለት ግባ ዮኬሬሽ ጎል አግብቶ ዙቢሜንዲ ያበደ ጎል አግብቶ ጨዋታውን በድል አጠናቀናል። ነገ ሲቲ ላይ ይቋጠራል። ሲቲ ላይ ገባለት ገባ አረ አንድ ቀን እንኳን ለኔ ስትሉ ተሸነፉ እንዴ! ምንድነው በዚህ ልክ ፋታ ሳጣችሁኝ እኮ በቃ እኔ ከእንግዲህ በኋላ በቃ ማሊያ ለብሼ ላልመጣ ነው ማለት ነው። ምን አይነት ነገር ነው? እኔ ካወራው በቃ ዘጭናት እንዴ ያመጣችሁ ጥቅጥቅ ደግሞ ቪክተር ጸጉርነሽ ሁላ አስቆጠረ። አረ ጉዴ! በቃ በዚህ ልክ እየሄዳችሁ ነው ማለት ነው። እስኪ አንድ ጨዋታ ዘላለሁ፣ እስኪ አያችኋለሁ። የሊቨርፑል ቀን ስዘላችሁ ያው ነጥብ ጥላችሁ ነበረ። ያው ከዛ በኋላ ግን ምንም የጣላችሁት ነገር የለም። ዋናው ማንቸስተር ዩናይትድ ሐቄ ነው ቶብ። ግን ሌሎቹ ላይ መለያ እየቀያየርኩ ስመጣ ግን አልቻልኳችሁ በምንም ተአምር ማለት ነው። አረ ጉዴ! አሳምኖ መለጥለጥ አለ እንዴ? አሳምኖ እያመጣ ዝብዝብ እየደረገ አሳምኖ ለጥለጥ። ለማንኛውም ግን አባቴ እየቻማችሁ ምንም ማድረግ አይቻልም። አባቴ ኮፕሊንኳን ሼር ኮፕሊንክ ግን አርጉልኝ ብቻ። በዚህ ግን አልላቀቃችሁ። ያው እንደምታደርጉልኝ እርግጠኛ ስለሆንኩኝ ጠይቄያችኋለሁ። እየቻማችሁ ምንም ማድረግ አይቻልም። ልጥለጥ አርጋችሁታል። ደህና አርጋችሁ። እስኪ ቪዲዮ አይተን እንመለስ አንዴ። ክለባችን ብዙ ጎል የሚያስቆጥርበት 2 እና 3 ከዛ በላይ ጎል እየሸተተኝ ነው። በክሊንሺት የምንወጣበት ቪክተር ጊዮኬሬሽ ጎል የሚያስቆጥርበት በሉ። አሁን የፈጠነ ሁላችሁም ላይክ አድርጉ። የፈጠነ ኮፒ ሊንክ ሪፖስት የሚደረገውን እያንዳንዱ ላይክ በደንብ አድርጉ። ይገባኛል የምር። ኧረ ምን አይነት ሰው ነኝ ግን! ለምንድን ነው የሚታወቀኝ? ቪክተር ጊዮኬሬሽ በቃ ምን እንዳጣ በአግባቡ ነው ያሳየን። ምን እንዳጣ እስከዛሬ ድረስ ምን አይነት ኳስ አቀባይ እንዳጣ ዛሬ በአግባቡ አሳየን። ቪክተር ጊዮኬሬሽ ተነስቶበታል፣ የምር ተነስቶበታል። በሚገርም ኢነርጂ ጎሉን ካስቆጠረ በኋላ ሲንቀሳቀስ የነበረው ማለት ነው። የመጀመሪያ አሰላለፍ ላይ ባለመገኘቱ ትንሽ ደብሮ ነበር፣ ግን ደግሞ ሰዓቱን የጠበቀ ትክክለኛ ቅያሪን ያደረገው አርቴታ ይገባዋል የምር። ለማንኛውም
አሸንፈናል ጨዋታችንን። ገነርስ ትኩስ በቀል ተበቀለናል ዛሬ። ደስ የሚል አስደሳች በቀል ከ3 ነጥብ ጋር የሚገርም ጨዋታ ነበር የተመለከትነው። በክለቤ ኮርቻለሁ ዛሬ የሚያበደ ጨዋታ ነበር። አርሰናል የሚለው የመድፉ ፍንዳታ በኢምሬስ ስታዲየም ምድር እንደ ነጎድጓድ ሲያስተጋባ አመሸ። የሰሜን ለንደን ሰማይ ዛሬ ምሽት በቀይ ቀለም ደምቋል። ይህ ድል ተራ ድል ሳይሆን የመድፈኞቹ የዋንጫ ጉዞ አዲስ ምዕራፍ የተከፈተበት ታሪካዊ ምሽትም ጭምር ነው። መድፈኞቹ በየጨዋታው እያሳዩት ያለው ድንቅ ብቃት፣ የሜዳ ላይ የበላይነትና የማይበገረው የቡድን መንፈስ የሊጉን ዋንጫ አቅጣጫ በከፍተኛ ፍጥነት ወደ ሰሜን ለንደን እያዞረው ይገኛል። እነሆ የመድፈኞቹ የዋንጫ ህልም እውን ለመሆን የተቃረበ ይመስላል። አርሰናል ዋንጫውን ሊወስደው ነው። ምን አይነት ጨዋታ ነው የተመለከትነው? አርሰናል ሰንደርላንድ ማለት ነው 3-0 ኤምሬት ላይ ዱቄት ነው ያደረገው። ከምሬን ነው የምላችሁ። ሰንደርላንዶች ግን እጅግ በጣም ቆንጆ ጨዋታ ተጫውተው ነበር። በጨዋታው ግን ግብ ማስቆጠር አልቻሉም። ግን አርሰናልን አለማድነቅ አይቻልም ነው የምልህ። ጆክሬሽ 2 ጎል አገባ። ጆክሬሽ 2 ጎል አገባ ነው የምልህ። ኧረ በስመ አብ የተጫዋች ባይዘ የተጫዋች የቦክስ ስኳስ እጅግ በጣም ነው የሚችለው። ሁለተኛው ጎል ግን ማርቲኔሊ ያንኳስ ይዞ የሄደበት መንገድ እጅግ በጣም ነው የሚያስገርመው። ይመቻችሁ። ለማንኛውም የለም አባቴ የለም። ይሄ ነው እኛም ላይ ቆቋጠሯል። አሁን ይጧል። እኛም ላይ ቆቋጠሯል። ይሳካል ነው ለጠፍ ነው ሰጠጥ ነው ለጠፍ ነው ለሊቤ ይቋጠርለታል። ምን ለበለው ለልጅ አባቴ ለልጅ ምን ልትሆን ለራስ መቋጠር ያልቻልከ ሰው ሆነ ፓራላይዝ የሆነ ቋጠሮ መቋጠር ሰው ሰሞኝ ይወላችሁ በደንብ ይወል ኮፒ ሊንክ እና ሼር እያረክ ለአርሰናል ጀማዓት አዳርሳለህ። ነገ ከባድ ቋጠሮ አለብን አይደል እንዴ? የት ነው ቫምዳስ ሊቨርፑል ደጋፊ የአርሰናል ደጋፊ ተቃረን ነው ጋደልሃለሁ። የዚህ ደጋፊ ደግሞ መምጣት ትችላለህ። በለው መቋጠር ነው ብቻ ነው ምጭ እኔ ያለውልህ በለው ከጭበል እኔ ያለውልህ ነገ በ9 ነጥብ ይሆናል። ምን አባቴ 9 ነጥብ አምሮናል። 9 ነጥብ አምሮናል። እሺ አርሰናል 3-0 አሸንፏል። እንግዲህ ያው የቋጠራችሁ ካላችሁ እንግዲህ ኢነርጂያችሁን መቆጠብ አትፈልጉም ማለት ነው። እኔ በግሌ ኢንጌም እንደማይጥል በእርግጠኝነት አውቀዋለሁ። ምክንያቱም ሰንደርላንድኛም 3-0 የሰጠነው ቲም ነው። አዊ በጭራሽ አይችልም። መቋጠር ያለብህ ቤተሰብ ከዚህ በኋላ ለሚያደርገው ጨዋታ ነው። እነሱ እያሸነፉ እየጨፈሩ ነው። ይጨፍሩ። ከዚህ በኋላ ለሚያሸንፉት ጌም እስቲ እኛም ክሬዲት እንሰጣለን። እነሱም እስኪ እያሸነፉ ይጨፍሩ። ስንቱን ይጨፍሩ ይሆን? ብሬንትፎርድ አዌ፣ ስፐርስ አዌ፣ ከቼልሲ ጋር ሆም፣ ከብራይተን አዌ። ይሄ ብራይተን በተለይ ብሬንትፎርድ ራሱ አረ ሁሉም በቃ ስፐርስም አዌ ነው። ብሬንትፎርድ የሚገርም ቲም ነው በሜዳው። ያው እኛ ሰሞኑን ከባባድ ጌም በተከታታይ ቶተናምና ሊቨርፑል አዌ ገጥሞናል። እንግዲህ የቶተናሙን ተውት፣ በራሳችን እኔ ተናድጃለሁ 2-0 መሪነት። ኤኒዌይ ከባድ ጌም ላይ ስላለን ትንሽ ይራቁ፣ ችግር የለውም። ሆኖም ቀረ ነገ ግን ካሸነፍን ወደ 6 ነጥብ ይመለሳል። በቲም ይተማመናሉ። ለዛሬ ግን ይጨፍሩ። ትንሽ ጌም መጨፈሪያቸው ናቸው። እኛ ደግሞ ነገ ትልቅ ጌም አሸንፈን እንጨፍራለን አንፊልድ ላይ። የሊጉ መሪ አርሰናል ሰንደርላንድን 3-0 በማሸነፍ የሊጉ መሪነቱን አጠናክሯል። እንዲሁም ሌላኛው የለንደኑ ክለብ ቸልሲ ወልቭስን 3-1 ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አርሰናል እንግዲህ አጥቂው የኮሬሽ 2 ጎል አስቆጥሮ ሌላው ደግሞ ዙቢሜንዲ ውብ ጎል አስቆጥሮ 3-0 ማሸነፍ የቻለው እውነት በጣም አሪፍ ወሳኝ ነጥብ ነው ብዬ አስባለሁ። ሰንደርላንድ ያው እንደምታውቁት አሪፍ ነበርና አጀማመሩ ባለፈውም እንደውም በራሳቸው ሜዳ አርሰናልን አቻ ነበር ያስወጡትና አሁን ይሄ ድል ያስፈልጋቸው ነበር። ምክንያቱም ከዚህ በኋላ አርሰናል ድል ነው በቃ። እኔ ጠንካራ ነው ያለ ሌላ ቡድን እሱን ይፈትነዋል ብዬ አላስብም። ይፈትነዋል ስላችሁ ለዋንጫውም የሚያሰጋው ያለ ብዬ አላስብም። ራሱ ከደከመ ነው። አሁንም ዙቢሜንዲ እውነት ዛሬ ምርጥ ጎል አስቆጥሯል። ደግሞ ጎላን ካስቆጠረ በኋላ ሴሌብሬት የሜሪኖን የተጠቀመውና ያው ጉዳት ላይ እንዳለ ታውቃላችሁ። ድጋፉን ለሱ አሳይቷል። ቸልሲም እንግዲህ ጣፋጭ 3 ነጥብ ማግኘት ይችላል። ያው ወልቭስም ቢሆን ግን ፓልመር ሃትሪክ ሰርቷል። ለፓልመር ደግሞ በጣም አሪፍ ነው ብዬ አስባለሁ ወደ አግቢነቱ መመለሱ። ድሉ ለቸልሲም ወሳኝ ነበረ። አስቶን ቪላ ግን አቻ ሆኗል። በተደጋጋሚ ነጥብ እየጣለ ነው። እኔ ያው ብዙም እሱን አልጠብቀውም። ለዋንጫ የምጠብቀው ቡድን አይደለም። ልክ እንደዚህ ይሄ ቦታው ይገባል ብዬ አስባለሁ። ለአርሰናል ግን እውነት በጣም ጣፋጭ ነበር። በተለይ የኮሬሽ ጎል ማስቆጠሩ አሁን በተከታታይ ጎል እያስቆጠረ ነው። ጣፋጭ ድል ነው ብዬ አስባለሁ። ለማንኛውም እስቲ አርሰናሎች በድሉ የተሰማቸውን ኮሜንት ላይ አስቀምጡ። ቪዲዮ ኮምታችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አርሰናል ደብላክ ካት ጥቁሯን ድመት ኤሚሬትስ ጥግ ስር ወስዶ ከጆሮዋ ጀምሮ እስከ ጭሯ ድረስ ቆዳዋን ገፈፋት። ዛሬ ለዚህ ሁሉ ውጥንቅጥ መፈጠር ተጠያቂው አርቴታ ነው። ጭራቁ አጥቂ
ተነስቶበታል። ሁሉንም ብሎኖች የምትፈቱባቸውን መፍቻዎች የያዘ ባግ ወይም ቦርሳ ታውቃላችሁ? ያ ማለት ራይስ ነው። ዲፌንስ ሚድፊልደር፣ አታኪንግ ሚድፊልደር፣ ስትራይከር፣ ሁለገብ አማካኝ ባላንዶር ይገባዋል። ለኮከብ ግብ አስቆጣሪነት የተፎካከረ ነው ማርቲን ዙቢሜንዲ 5 ግቦች ከጥልቀት አማካኝነት የተነሳ ዛሬ ደግሞ ያገባው ጎል። አርሰናል ብላክ ካት ጥቋቁር ድመቶቹ ሰንደርላንዶችን 3-0 በማሸነፍ የጫናውን ጅራፍ ማንቸስተር ሲቲ ላይ አሳርፎታል። 9 ነጥብ ልዩነት አድርጎታል። አርሰናል ሰንደርላንድን አሸነፈ። ያው የመራ ነው፣ መሪነቱን አስቀጥሏል። ሲጀመር ሰንደርላንድ ማለት ነው ለዣካ ብሎ የአርሰናል ደጋፊ ነው። አውቆ ነው ተሸነፉት። አውቆ ሆም ብሎ ዣካ እዛ ስላለ ማለት ነው ሆም ብሎ ነው። በቃ እኔ የኔን ሐሳብ ለምን አትቀበሉኝም? ድጋሚ 3ኛ ከኛ ጋር ጫውቱት። ክለብ አርሰናልን ከኛ ጋር ጫውቱት። ወያለው ተነጋገሩ እስኪ። ይሄ ነው አርሰናል ስራውን ሰርቶ ጨርሷል። አሁን ኃላፊነቱን ለኛ ጥሎ ቁጭ ብሏል ማለት ነው። ይሄንን የ9 ነጥብ ልዩነት የማስቀጠል ኃላፊነት እኛ ላይ ተጥሏል ማለት ነው። በደንብ ኮፒ ሊንክ አድርጉ። ኃላፊነቱ አሁን እኛ ላይ ነው። እኛ ደግሞ የ9 ነጥቧን ልዩነት ለእናንተ እናስጠብቅላችኋለን። ከሞን ዩ ገነርስ ይላል ሊቨርፑል ፎሬቨር ይማቻል። አሁን ነገ ሊቨርፑል አይፈታኝም። በቃ እኔ የት እንደምገባ አላውቅም። 9 ነጥብ ይሆናል ነገ ከተሸነፍን። አሁን በቃ 9 ነጥብ ልዩነት ተፈጥሯል እኮ። ወይኔ ሰንደርላንድ ግን ለምን ተስፋ ምቁጥ? እኔ ይሄን ጨዋታ በቃ የሆነ ትንሽ ሆፕ ነበረኝ እኮ ሰንደርላንድ በመሆኑ እንኳን እና አሁን አርሰናል አይበላው ነው የምትሉኝ? እኔ ኧረ በስመ አብ የት ነው የምንገባው? ምን አይነት ፐርፎርማንስ ነው እያሳያቸው የነበሩ? ድብድብ እኮ ነው ያደረጓቸው። ዮኬሬሽ አምባክ እስከሚል ድረስ አንተ የሌለ ነገር እኮ ነው ዛሬ እየሰሩ። ኧረ ወይኔ አሽ እኔ ግን ማለት ነው አንድ ሰዓት ነገር ማለፍ ማልፈልገው ሰው ማርቲኔሊ እዛ ጋር ምንድን ነው የሰራሃቸው መጨረሻ ደቂቃ ላይ አርምሱ አይቀና እንዲህ 3 ሰው ነው የቀነሰው ማለት ትችላለህ። ኧረ ወይኔ የት እንደምገባ አላውቅም። አርሰናል 3 ሰንደርላንድ 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ወደ በረኛ ነው የምንሄደው እንደ ሁልጊዜው ማለት ነው። በስመ አብ ማን ራያ ምን አይነት ዲስትሪቢዩሽን ነው ስናይ የነበረው ዛሬ። ማን አይተዋል? ትሮሳርድ ስትን ኳስ ፈርስት ሃፍ ላይ ቮሊ ምናምን በጣም ነው የምትችለው። የሆነ ኳስ ግን ተሳስተ ነበር ለጥቂት አስደንግጠኛ። ዝም ብለን 7.5 እንሰጣለን ማለት ነው። ከዛ ካላፊዮሪ ጋር እንሄዳለን። ካላፊዮሪ ብዙ ማች እንዳላገኘ ያስተውቃል የዛሬው ጨዋታው። ገባችሁ? ኮምፎርታብል አልነበርኩኝ በተጫወተው ጨዋታ ዛሬ ማለት ነው። ግን ስቲል አሪፍ ጨዋታ ነው። 7.5 እንሰጣለን። ጋብሪኤል ጋር እንሄዳለን። ጋብሪኤል በጣም ሶሊድ። በስመ አብ ምን አይነት ጨዋታ ነው የሚጫወተው ጋብሪኤል። ትችላለህ ማን 8.5። ከዛ ሳሊባ ጋር እንሄዳለን። ሳሊባ ዛሬ ብዙም እንዳልተመቸኝ ልንገራችሁ። ሳሊባ እየተንገጫገጨ ነበር። ሰከንድ ሃፍ ላይ ሙሉ ለሙሉ አሻሽሎ ቀይሮ ነበር። ፈርስት ሃፍ ላይ ግን አልቻለውም። ያ ምን ያህል ብሮቢ የሚባል ሰውዬ እንደዚህ ከልሎት ምናምን ሳሊባ ትንሽ ኮምፎርታብል አልነበርኩም። 8 ከ10 ማን ቲምበር ጋር እንሄዳለን። ቲምበር በጣም ያበደ ጨዋታ ማን አንዳንድ ፓሶች እየተሳሳቱ ነበር ዛሬ ግን አሪፍ ጨዋታ ነው የጨዋታው ከሞላ ጎደል ማለት 8.5 እንሰጣለን። ከዛ ወደ መሃል እንሄዳለን። ዙቢሜንዲ በኢየሱስ ስም ምን አይነት ተጫዋች ነው ያለን? አንተ ምን አይነት ሰው ነህ? ምን አይነት ተጫዋች ነህ? ማን ዙቢሜንዲ 15 ከ10 ነው የምሰጥ። ፓሶች፣ ሹት፣ ሁሉ ነገር የአየር ኳስ ቴስተው ላይ ያሸንፋል በዚህ ቁመቱ ማን በጣም ነው የሚችለው። ዙቢሜንዲ በጣም ትችላል። ራይስ ጋር እንሄዳለን። ሌላ ሞተር ራይስ ደግሞ በስማ ምን ይዘለ ራይስ ምን ላውራ ስለ እኔ በየጨዋታ ማስደሰትን እኔ አይሰለችህም? አንተ ራሱ 10 ከ10 ምን አይነት ፐርፎርማንስ ነው ማን። ከዛ በኋላ ሃቨርዝ ጋር እንሄዳለን። ሃቨርዝ እዚህ ጋር መጮት ፈልገን በጣም ነው የምትችለው ማን ምን ሆነ ነው ቴስታ ያወርዳል። ሻዶ ስትራይከር ነው ከጀርባ ከአጥቂ ጀርባ የሚሮጣቸው ሩጫዎች በጣም ነው የሚያምሩት። በጣም ተመችተኛል። 9 ከ11 አሲስት አድርጓል ጊዮኬሬሽ ማለት ነው። ከዛ ማዶኬ ጋር እንሄዳለን። ዛሬ እንደው ማዶኬ ማለት ነው ትንሽ ኢንድ ፕሮዳክቱ ላይ ልክ አልነበረም። በስመ አብ ክሮሶቹ ምናምን ያን ያህል የሚያረካ ጨዋታ አይደለም የጨዋታው። 7.5 ሰጧል ማለት። ከዛ ጄሱስ ጋር እንሄዳለን። ጄሱስ ጠፍቷል። ጄሱስ ምንድነው እያደረክ የነበረው? ጠፍታል። የሆነ ኳስ ላይ ትመጣለህ ግን ምንም አልቻልክም። ማን አንተ ተቀይረህ ስትገባ ነው መሰለኝ የምትችለው። ጄሱስ ብዙም አላስደሰትከኝም። 7 ከ10 ነው የምሰጥ። ከዛ በኋላ ትሮሳርድ ጋር እንሄዳለን። ትሮሳርድ ምን አይነት ጌም ነው ማን? አረ ትሮሳርድ ትችላለህ ግን አረ በስመ ሰው ያጥፋል። በግራው ይችላል፣ በቀኙ ክሮስ ያደርጋል። በጣም የሚያምር ጨዋታ ነበር የተጫወተው ማለት ነው። ትሮሳርድ 8.5 እንሰጣለን ማለት። ከዛ ተቀያሪዎች ጋር እንሄዳለን። ማርቲኔሊ ወይኔ ማርቲኔሊ ይኸውላችሁ ማርቲኔሊ ተቀይሮ ሲገባ የሚሰጠው ሮል በጣም ነው እየተመቸኛለሁ። ምንድነው ይከላከላል፣ ካውንተር ላይ ካገኘ ዩር ዴድ ምንም ነገር የለም። በቃ ምንም አማራጭ የለም። ማርቲኔሊ 10 ከ10 ለጊዮኬሬሽ አሲስት አድርጎለታል። ገብቶ በጣም የሚያምር ጨዋታ ነው። ጊዮኬሬሽ 15
በስመ አብ ምንድን ነው የምትሰራው? እናቴ ትሙት አንተ ሰውዬ ምንድን ነው? ሁለት የመጀመሪያውን ጎል እንዴት ነው ያገባው? ሀገር ሰጠ ተንሸራተ ምን አይነት ምት ነው የምትመጣው? አንተ ሰውዬ ገርል ፍሬንዱ ላፍቀው ነበር መሰለኝ። ምን አይነት ጨዋታ ነው የሚጫወተው? 10 እኔ በጣም ነው የምትችለው ማን በጣም